በ10 ደቂቃ ውስጥ ቢዝነስ ላስጀምራችሁ። 10 ደቂቃ ብቻ ስጡኝ። አንደኛ የቢዝነስን ዲፊኒሽን ማወቅ አለባችሁ። ባጭሩ ቢዝነስ ማለት ምርትን ወይንም አገልግሎትን ለሚፈልገው ሰው በማቅረብ ትርፍ መስራት፣ ገንዘብ መስራት ማለት ነው። አለቀ። ሌላ ትርጉም የለውም። ሁለተኛው የቢዝነስ ዘርፎችን ማወቅ ነው። የትኛው ዘርፍ ላይ ለመሰማራት ምርጫ እንዲሆናችሁ ማለት ነው። 3 አይነት የቢዝነስ ዘርፎች ነው ያሉት። አንደኛው ሰርቪስ ቢዝነስ ይባላል። የአገልግሎት ቢዝነስ ችሎታችሁን፣ ሙያችሁን በመሸጥ ገንዘብ የምትሰሩበት ቢዝነስ ነው። ምሳሌ የውበት ሳሎን፣ ኮንሰልተንሲ፣ የማማከር አገልግሎት ችሎታችሁን፣ እውቀታችሁን በመሸጥ የምታገኙት የቢዝነስ ዘርፍ። ሁለተኛው መርቸንዳይዚንግ ቢዝነስ ይባላል። ምን ማለት ነው? ምርቶችን ከአከፋፋዮች በመግዛት አትርፋችሁ መሸጥ ማለት ነው። ልክ እንደ ሱፐር ማርኬቶች፣ እንደ ሪቴለርስ፣ ይሄ ችርቻሮ እንደሚሸጡ ሰዎች ማለት ነው። ሶስተኛው ማኑፋክቸሪንግ ቢዝነስ ነው። ምርት ማምረት ማለት ነው። ኢንዱስትሪ ማኑፋክቸሪንግ። በኢንዱስትሪ ደረጃ ባንመለከትም በመካከለኛ ደረጃ ለእናንተ እንዲሆናችሁ ምሳሌ ፈሳሽ ሳሙና ማምረት፣ ኮስሞቲክስ ምርቶችን ማምረት፣ የሻማ የሌሎች ስራዎች ማለት ነው። ታመርቱና ለገበያ ታቀርባላችሁ ማለት ነው። ስለዚህ የምትሰማሩበትን የቢዝነስ ዘርፍ መርጣችኋል። ሶስተኛ የሚቀራችሁ ዋናው ነገር ስያሜ ነው። የድርጅታችሁን ስም ሰይሙት። ስም ኃይል አለው፣ ፓወር አለው። ስም ኃይል አለው፣ ፓወር አለው። መሰየም አለባችሁ። የንግድ ስሙ ምሳሌ ስምሽ መሰረት ከሆነ እስቲ መሲ ትሬዲንግ እንበል። መሲ ትሬዲንግ ተፈጠረ፣ ተጀመረ ማለት ነው ስያሜ ስትሰጪው። ስያሜ ከሰጠሽ ደግሞ ለስያሜው መለያ ሎጎ ይፈልጋል። ሎጎ ፓወርፉል ነው። እሱ ሎጎ እንዴት ትሰራለሽ? ዲዛይን የሚያደርግ ሰው ጋር ምናምን መሄድ አይጠበቅባችሁ። ሎጎ ሜከር የሚባል አፕ አለ። ፕሌይ ስቶር ወይንም አፕ ስቶር ላይ ገብታችሁ ዳውንሎድ አድርጉት። እዛ ላይ ለየዘርፉ የሚሆን ሎጎ ፍሪ ሎጎዎች አሉ። በዛ ላይ መሲ ትሬዲንግን ሎጎ ስሩበት። ለድርጅታችሁ ሎጎ ሰራችሁ ማለት ነው። አራተኛው ቪዥን ቦርድ ነው። ለድርጅታችሁ ስያሜና ሎጎ ካወጣችሁ በኋላ ቪዥን ቦርድ ይፈልጋል። ምክንያቱም ማመን አለባችሁ። የሰው ልጅ በልቡ ማመን አለበት። ይሄን ቢዝነስ እንደምትጀምሩት መሲ ትሬዲንግ ያለውን ያንን ስያሜ እንደምታሳኩት ወደ መሬት እንደምታወርዱት ማመን አለባችሁ። ለዚህ ቪዥን ቦርድ ያስፈልጋችኋል። ሲምፕሊ ዳውንሎድ አድርጉት። ሎጎን ስልካችሁ ላይ ስክሪን ሴቨር አድርጉ። ከዚህ ወዲህ ሌላ ነገር አታደርጉ። እሺ፣ መኝታ ቤታችሁ ላይ ፕሪንት አድርጋችሁ በከለር ለጥፉት። ስራ ቦታ ተቀጥራችሁ የምትሰሩ ከሆነ ኮምፒውተራችሁ ላይ የትም ቦታ ልታዩት የምትችሉበት ቦታ ላይ አስቀምጡት። ስትወጡም ስትገቡም ታዩታላችሁ በስልካችሁ። ወደ ምድር እንደሚወርድ ወደ መሬት እንደሚወርድ እያመናችሁ የግድ መሳካት እንዳለበት ለራሳችሁ ምን ትሰጣላችሁ? ኃላፊነት ትሰጣላችሁ። ቪዥን ቦርድ ወሳኝ ነው። አምስተኛው በጣም ወሳኝ ነው። በጣም ወሳኝ ነው። ለ3 ወራት ያህል ያለማቋረጥ የምታደርጉት ጥናት ነው። ትምህርት ቤት እያላችሁ ለፈተና በምታጠኑበት ብቃት እዚህም ላይ ኢንቨስትድ ሆናችሁ እነዚህን 3 ነገሮች ማጥናት አለባችሁ ለ3 ወራት ያህል። አንደኛው ቢዝነስ ፕላን ማዘጋጀት ነው። ቢዝነስ ፕላን እንዴት ይሰራል? ጉግል አድርጎ ቻትጂፒቲን ጠይቁት። ሁለተኛው ካፒታል ስንት ያስፈልገዋል? ያን ቢዝነስ ለመጀመር ምን ያህል ካፒታል ያስፈልገዋል? ከየትስ አመጣዋለሁ? የሚሉትን የምታገኙበትን መንገድ የማጥናት ጉዳይ ነው። ሶስተኛው ሌጋል ሪኳየርመንትስ፣ ህጋዊ ነገሮችን፣ ላይሰንስ፣ ቫት፣ ስፔሻሊ ስለ ቫት ሲስተም፣ ስለ ኢትዮጵያ ታክስ ሲስተም ማወቅ አለባችሁ አስቀድማችሁ። ብዙ ሰው ይህን ሳያውቅ ቢዝነስ ይጀምራል፣ ፌል ያደርጋል። የታክስ ሲስተሙን በደንብ አጥኑት። ለ3 ወር እነዚህን 3 ነገሮች ስታጠኑ መቆየት አለባችሁ። ስድስተኛው ዋናው ነው፣ ገንዘብ መኒ ካፒታል። ታዲያ ገንዘብ ከየት ይመጣል ነው ጥያቄው። ገንዘብ ከየት ይመጣል? ገንዘብ ከየት ይመጣል ነው የኔን ሐሳብ ልንገራችሁ። ገንዘብ ከየት ይመጣል ነው። እሺ፣ ታለንት ካላችሁ ታለንታችሁን ሽጡ፣ ሙያ ካላችሁ ሙያችሁን ሽጡ። ቢጠፋ ተቀጠሩና ለ1 ዓመት ያህል ወዲህም ወደዛም ሳትሉ ያንን የሚያስፈልጋችሁን ብር አትሊስት ግማሹን ከዚህም ከዛም ብላችሁ ሰብስቡ። በስራ ዓለም ላይ ቆዩ። 1 ዓመት ወጥራችሁ ስሩ። ማይክሮ ፋይናንሶች ለእናንተ ሊያበድሩበት የሚችሉበትን መንገድ ፈልጉ። እመኑኝ፣ ከ1 ዓመት በኋላ ቢዝነሱን ትጀምሩታላችሁ። አለቀ።